ሰላም ውድ የአሞሌር አሊ ዩቲዩብ ቻናል ተከታዮች በሙሉ እንዴት ናችሁ? ሁላችሁም ሰላም ብያለሁኝ። ዛሬ ስለ ብሩኖ ፈርናንዴዝ እና ስለ ማንቸስተር ዝውውር ነው ማንሳት የፈለጉት። እንደምታውቁት ብሩኖ ፈርናንዴዝ የአል ሂላልን ዝውውር ውድቅ ማድረጉን ዛሬ መረጃዎች ወጥተዋል። በእርግጥ ለምን ውድቅ እንዳደረገ ምክንያቱ ባይታወቅም እኔ ይሄዳል ብዬ ነበር የጠበቁት። በእርግጥ እንደ ሌሎቹ ተጫዋቾች ከዚህ በፊት ማንቸስተር ሲጫወቱ ልክ እንደነ ራሽፎርድ እንደነ ሳንቾ እንደውም እንዴ ለምን ቀረብን እንደው መሄድ ነበረበት ብዬ የምገፋው አይነት በቡድኔ ውስጥ ልገፋው የምችለው አይነት ተጫዋች አይደለም። ግን ከእድሜው አንጻር ቢሄድና ያ ብር መጥቶ ማንቸስተር አሁን እንደው ለሚሰራው ቡድን ውስጥ የተሻለ ተጫዋቾች መጥተው ለረጅም ዓመት የሚያገለግሉ ተጫዋች ቢመጡ እመርጥ ነበረ። ግን እንደው ብሩኖ ልቀቅልን እምለው አይነት ተጫዋች ግን አይደለም። ምንም ምክንያት ይኖረው እሱ ለማንቸስተር ውስጥ ለመቆየት ለማንቸስተር ካለው ፍቅርም ይሁን አሁን አንዳንድ መረጃዎች ይላሉ በቤተሰቡ ልጆቹ ሚስቱ ምቾት ስለማይሰማቸው በሳውዲ ማኖር ስለማይፈልግ ለዛ ነው እዚህ መኖርን የመረጠው መቆየትን የመረጠው ሪጀክት ያደረገው ዝውውሩን ይላሉና ያም ሆነ ይህም ሆነ ብሩኖ ፈርናንዴዝ ገፍተው የምታባረው ተጫዋች አይደለም። እስከዛሬ ከዋለው ውለታና ካገለገለብን አንጻር እኔ አሁን እንደዚህ ወስኖ ከዚህ በኋላ እንደው ለአሞሪም ቆይታው 2 ዓመት 3 ዓመት ውስጥ ማገልገል ካልቻለ እስከዛሬ ሲያገለግል እንደነበረው ወይም ለሲስተሙ ምቾት አልተሰማውም ምናምን ተብሎ ምክንያት አልሰጠውም ባይሳካለት። ምክንያቱም ይሄን አሁን ማምጣት የነበረብን ልጆች አናመጣም ማለት ነው። እሱ ማንቸስተር ቤት ውስጥ ስለወሰነ መጫወት ስለወሰነ ብርም አይገኝም። በዛ ቦታ ላይ ደግሞ አሁን እሱ 8 ቁጥር ላይ ነው የሚጫወተው። በተለምዶ 8 ቁጥር የሚባለው አይደል? ከ10 ቁጥሮች ጀርባ ሆኖ ነው የሚጫወተው። አሁን በአሞሪም ላይ በቃ በዲሲፕሊን ይጫወታል ብዬ ማሰብ ይከብደኛል። ግን አሁን ደግሞ ማንቸስተር ካስፈረማቸው ተጫዋቾች አንጻር እነዚህን ሁለት ተጫዋቾች ማቲያስን እና ብራያንን ሁለቱን ካስፈረመ እሱ ፈጠራው ላይ ጥሩ ስለሆነ እስከዛሬ ማንቸስተር እንደምታውቁት በጣም የሚያባክን ቡድን ነው። አሁን ያንን የሚያባክኑ እነሱ ወደ ግብ የሚቀይሩ ከሆነ እሱ አሲስት የሚያደርግ ከሆነ የተሳካ ሊሆን ይችላል። የማይሳካ ከሆነ ግን በመቅረቱ እጸጸታለሁ፣ በቃ እቀየመዋለሁ። እውነት ነው የምላችሁ እንጂ ለምን ቀረ እንትን ሂድልን ምናምን የሚባል በማንቸስተር ቤት ውስጥ አይደለም ቡድኑ። እንደውም ከዚህ የተሻለ ነገር ሊደረግለት የሚገባ ተጫዋች ነው። በመጥፎ ጊዜ በቃ ቡድኑ ውስጥ ሊደር ነው፣ በቃ ይዞ ሲወጣ ነበረ። እኔ አሁንም እንደው አስረግጬ ነው የምነግራችሁ፣ እንደው ብሩኖ እንደው እሱ መሄዱ ቡድናችንን ያፈራረሷል ምናምን የሚሉ ሰዎች ውስጥ አይደለሁም። መሄዱን ነበር የምፈልገው የነበረው። በፒኤስአሩም ለሁሉ ነገሩ ይጠቅም ነበረ። ምክንያቱም እሱ እድሜውን እንደምታውቁት 31 አሁን ሊሆነው ነው። ለሩበን አሞሪም በአዲሱ ቡድን ውስጥ ለረጅም ዓመት ልክ እንደሱ ሊያገለግሉ የሚችሉ ተጫዋች መጥተው የማንቸስተር ትንሳኤ ቢያቀርቡልን ይሻላል ብዬ ነበር የማምነው። ቀረ። አሁን መቅረቱ ደግሞ እንግዲህ እንደ ጥሩ ነገር ማሰብ ነው። ከዚህ በኋላ ብሩኖ ከነዚህ ልጆች ጋር ዝውውር ከሚፈጸምላቸው ልጆች ጋር እንዴት ይሆናል የሚለው ነገር ማየት ነው። እንግዲህ ሁለቱ ማቲያስም ብራያንም በግብ ላይ ጥሩ እንግዲህ ወረቀቱ ላይ ጥሩ ነው። እዚህ ከመጡ በኋላ ደግሞ የሚሆነው አናውቅም። በእርግጥ ማንቸስተር ቤት ውስጥ ሁሉም ኮከቦች ናቸው። ሲመጡ እዚህ ቤት ውስጥ ነው የሚደከርቱት። አሁን በእርግጥ አዲሱ አሰልጣኝ ነው፣ አዲስ ሲስተም ነው። ሁለቱም ደግሞ ከፕሪሚየር ሊግ መፈረማቸው የተሻለ ይሆናል ብዬ አስባለሁ። እንደሌላ ዝውውር አይሆንም እና አሁን ወደዚህ ወደ ዩናይትድ መጥተው ከብሩኖ ጋር እስከዛሬ በፕሪሚየር ሊጉ ጥሩ ፈጠራ የነበረው ልጅ ሲያባክን የነበረው ማንቸስተር የእሱ ፈጠራዎች የሚጠቀማቸው ስለሌለ ይባክን ነበር። አሁን እነዚህ የሚጠቀሙ ልጆች ወደ ግብ ከቀየሩ የተሻለው ውጤታማ ይሆናል ብዬ አስባለሁ። ይሄ ከቀረ በኋላ ያሰብኩት እሳቤ ነው። ብሩኖ በማንቸስተር ቤት ውስጥ ለመቆየት ከወሰነ በኋላ ያሰብኩት እሳቤ ነው። እንደምታውቁት ሁለቱ በ10 ነው። ያው የሩበን አሞሪም 10 ቁጥር ነውና ሁለቱም እንግዲህ እስከዛሬ ከዚህ በፊት አሁን የሩበን አሞሪም ሲስተም የሚያውቁት ናቸውና መጥተው ስክት ይላሉ ተብሎ ነው የሚጠበቀው። አንድም የሊጉን እስከሚላመዱ አይባልም፣ ጊዜ ምናምን አይባልም። አሪፍ ነውና ከብሩኖ ፈርናንዴዝ ጋር ደግሞ ሲሆን የተሻለውን ጥምረት እናያለን ብዬ አስባለሁ። አሁን እስካሁን ድረስ ያው ያየነው ነገር የለም። እሳቤ ነው፣ ግምት ነው፣ ቅድመ ግምት ነው የምንሰጠው። የተሻለውን ነገር እናያለን ብለስ ነው። በጣም የሚያባክነው ቡድን ነው ማንቸስተር። ከፊት ያለውን አሁን ይሄን ነገር ማስተካከል አለበት። ቢያንስ ከሁለቱ ፈራሚዎች ከ10 በላይ ጎሎች ይገኛሉ ማለት ነው። የለም ነበር ይሄ በቃ ማንቸስተር ቤት ውስጥ ከሆነ ከነዚህ ውስጥ ግብ እናገኛለን ማለት ነው። አሁን ያው ሆይሉንድ ከሄደ አንድ ልጅ ሊመጣ ይችላል ከፊት፣ ግን ካልመጣ እንኳን ከሁለቱ እናገኛለን። አሁን እኮ የማንቸስተር ተጫዋቾች ስህተታቸው ጎልቶ የሚታየው ሁሉም ስህተት ስለሚሰራ ስለነበረ ነው። አሁን እነዚህ ልጆቹ እንኳን ሁለቱ የሚያገቡ ከሆኑ ተከላካይ ክፍሉ እንኳን አሪፍ ይሆናል። ምክንያቱም ተጋጣሚ ቡድን
ነቅሎ እንትን አያጠቃህም። እንደው በመከላከል ቢዚ ስለሚሆኑ ጫናው ይቀንሳል። በፊት እኛ ጥርስ የሌለው ነበር ማንቸስተር የነበረው። አሁን የነሱ መኖር የነ ብሩኖ ደግሞ አሲስት አይባክንም፣ እነሱ ወደ ግብነት ይቀይራሉ ብለን እናስባለን። እስካሁን ካየነው እነሱ ጋር ስታቱ እንደዛ ነው የሚለው የተሳካ ይሆናል ብዬ አስባለሁ። በእርግጥ ማንቸስተር ዩናይትድ በሁለቱ ዝውውር ችግሮቹ ሁሉ ይፈታሉ ብዬ አላስብም። በጣም ብዙ የሚቀራቸው ነገር አለ። እንደውም የተጫዋቾቹ ዩናይትድ መምረጣቸው በጣም አስገርሞኛል። ሌላው ደግሞ ይሄ ከትላልቅ ቡድኖች አለ በጣም በቃ ኮከቦች ተብለው እንዲመጡ አልፈለኩም። ልክ እንደዚህ ከታች ወረድ ወረደ ካለው ቦታ ምክንያቱም ሽፋን ብዙ አይጠበቁም ይቀልላቸዋል ብዬ አስባለሁ። እና ሌላው ደግሞ አሁን በፊት ልጆቹን ሲያመጣ አይታችኋል። ራሱ ጋር ከሱ ወይም እሱ ሲሰራበት ከነበረበት ሊግ ነው ይዞ ሲመጣ የነበረው። አሁን ግን ሩበን አሞሪም ከተለያዩ ነው እንግዲህ ሴሌክት እያደረገ ያለውና ይህም አሪፍ ነው ብዬ አስባለሁ። እንግዲህ በወረቀት ላይ ያለውን ነው እስካሁን እያወራን ያለ ነው። በእርግጥ ማንቸስተር ዩናይትድ እንዳልኳችሁ ችግሮቹ በሁለት ብቻ ይፈታ አይደለም። በተለይ ከኋላ አሁን እኔ በረኛ ነገር ሁሉን ልፋት እኔ ማንቸስተር ሲጫወት ከዚህ በፊት እንደነገርኳችሁ ከተጋጣሚ አጥቂዎች በላይ የሚያሰጋኝ የማንቸስተር ተከላካይና ግብ ጠባቂ ነው። ማንቸስተር እንደምንም ተከላክሎ ከኋላ ያለው በዚህ ሾልኮ ሊገባ ይችላልና የበረኛ ጉዳይ እንደ ቀላል የሚታይ አይደለም። በማንቸስተር ቤት ውስጥ ከባድ በጣም ወሳኝ ትኩረት ተሰጥቶበት ሩበን አሞሪም በእርግጥ አቅጣጫ ሰጥተዋል ተብሏል። በረኛ አስፈርሙልኝ ብሎ ተናግሯል ተብሏልና ይሄን ነገር እንግዲህ በሂደት ማንቸስተር ግን ጅማሮ እስካሁን እያጣደፈው ነውና ማንቸስተር ዩናይትድ እንግዲህ የተሻለውን ለማየት እስካሁን ያዩት ነገር ተስፋ አለው። መሬት ላይ ሲወርድ ደግሞ እንግዲህ አብረን እናያለን። እስካሁን ግን እየሄደ ያለው ሂደቱ እጅግ በጣም አሪፍ ነው ብዬ አስባለሁ። እስቲ እናንተ ደግሞ የተሰማችሁን ኮመንት ላይ አስቀምጡ። ይህን ቪዲዮ ግን ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቫይራል እንዲወጣ ተደራሽ እንዲወጣ ለወዳጅ ዘመዶቻችሁ ሼር አድርጉ። እውነት እጅግ በጣም አመሰግናለሁ። አሁን 2000 ሰዓት ሆኗል። 2000 ሰዓት ነው የቀረው ተከፋይ ለመሆንና ሞኔታይዝ ለመሆን 2000 ሰዓት ነው የቀረው። እየገባችሁ ፕሌሊስት ላይ ሙሉን ሰዓቶች እዩት። ለሰዎች ምናምን ሼር እያደረጋችሁ ሁሉንም ብትተባበሩ ደስ ይለኛል። እጅግ በጣም አመሰግናለሁኝ። ቴንኪው